ስሜ አየሁ አብተው ይባላል። የበፊቱ ህይወት በጣም አስቸጋሪ ነው። ሲጀመር እኔ ከቫይረሱ ጋር ነው የምኖረው እና በዛ ምክንያት ብዙ ችግሮች ከፍዬ እንኳን ቤት ኪራይ ወጥቼ በማስተምርበት ሰዓት ነው ውጪ ከፍዬ ስራውን ነው ውጪ የተባልኩበት ጊዜ ሁሉ ነበረ። ልጄን አዶፕሽን አሁን ካናዳ ነው የምትኖረው። በዚህ ምክንያት ሰጥቼ ማለት ነው። ቆርቆሮ በቆርቆሮ ነበር የነበርኩበት ቤት። ጣራውም ቆርቆሮ፣ ግርግዳውም ቆርቆሮ። አይጥ ዱላ ይዤ ነው። በዚህ ስትመጣ በዚህ እመታለሁ፣ በዚህ ስትመጣ እንዲህ ኮርኒሱን እመታለሁ። አልጋው ብሎኬት ላይ ተቀምጦ ጎርፎ ባልጋው ስር ሰንጥቆት ይሄዳል። በጣም አስቸጋሪ። እዛ ላይ ጎኔ ጋር ሽንት ቤት ነው ያለው። ከዚህ በሽታ ጋር ሆኖ ምን ያህል ህይወት እንደሚኖር ጥንካሬ ይወስነዋል። እጄን አልሰጠሁም እና እንደዛ በዛ ህይወት ላይ ነው የነበርኩት። በጣም ከባድ ነበር። በጣም እድሜ ለአዳነች አበቤ፣ እድሜና ጤና። እኔ አንዳንዴ እንዲህ ቀና ብያየውና ቤቱ ውይ አሁን ይሄ ቤት የኔ ነው። ምክንያቱም ያን አይጥ በዱላ መመታውን ነው የማስበው። ያንን ቤት አይና ይሄንን ውይ ይሄን አይገባም። እግዚአብሔር ይመስገን አሁን ብርሃን፣ ቀኑም ፀሐይ ነው፣ ሌሊቱም ፀሐይ ነው። ማዕድ ማጋራት ቤታችን ነው የሚመጣው። ዶሮ፣ ሽንኩርቱ፣ ዱቄቱ፣ ዘይቱን ተሸክሞ ማን ነው ይሄን የሚያደርግልን? የትኛው መንግስት ነው እንዲህ የሚያደርግልን? እኔ አሁን እንደገና በፈጠር እድሜ እንደገና ቢጨፈለቅልኝ ደስታውን አልችለውም። ምክንያቱም ይሄን ቤት አይቼ መውጣት አልፈልግም።